ዛሬ አመሻሽ ላይ በአማራ ክልል የክልሉ ከፍተኛ አመራሮች ስራን አስመልክተው ስብሰባ ላይ ባሉበት የአማራን ሕዝብ አይከን፣ የአማራን ሕዝብ ምልክት፣ የአማራን ሕዝብ ቆራጥ ታጋዮች በራሳቸው በወንድሞቻቸው በጥይት እንዲመቱና ከፊሎች ሞተው አንዳንዶች እንዲቆስሉ ሆኗል። ይህ በአማራ ክልል ያጋጠመውን እና የመፈንቅለ መንግስት ሙከራ በከፍተኛ ኃላፊነት ስሜት ሆኖ እያስተባበረና እየመራ የነበረውን ጠቅላይ ኤታማዦር ሹም በቅጥረኛ የተገዙ የቅርብ ሰዎች አሁን አመሻሽ ላይ ምንወደውን ምናከብረውን ጠቅላይ ኤታማዦር ሹም መሰል ጥቃት ተፈጽሞበታል። መላ ኢትዮጵያ ሕዝብ በዚህ ጨለማ ጊዜ በዚህ ችግር ጊዜ ዛሬ 30 ዓመት 40 ዓመት ኢትዮጵያ ውስጥ ተሞክሮ የከሸፉ ወደፊትም የማይሳኩ ሀሳቦችን የሚያራምዱ ግለሰቦችና ቡድኖች ምንም እንኳ ጥቂት ቢሆኑ ያደረሱብን በደል ያደረሱብን ጥቃት በቀላል የሚታይ አይደለም። በአማራ ክልል ያጋጠመውን የመፈንቅለ መንግስት ሙከራ ሙሉ በሙሉ የተቆጣጠርን ሲሆን ብዙዎቹ በቁጥጥር ስር እየዋሉ የጠፉና በመሸሽ ላይ ያሉትም በክትትል ላይ ስንሆን እዛ የነበረው ሙከራ ለአንድ ሰዓት መቆየት ያልቻለ ሙሉ በሙሉ የከሸፈ ቢሆንም እዛ የነበረውን ጥረት የሚያከሽፈውን ኃይል ከአዲስ አበባ ለማመናመን የተደረገው ሙከራ እዚህም ወንጀል የፈጸሙ ኃይሎች በቁጥጥር ስር ውለዋል። በቀረን ጊዜም በዚህ ጉዳይ ተባባሪ የሆኑ ተሳታፊ የሆኑ አጋዥ የሆኑ እና ሁሉም በሕግ አግባብ ሊታዩ የሚገባቸውን ኃይሎች በቁጥጥር ስር እናውላለን። የመከላከያ ሰራዊታችን፣ የፌዴራል ፖሊስ ባንዲራውንና ሀገሩን አስቀድሞ በዘር ሊከፋፍሉን እና እቺን ታላቅ ሀገር ሊበትኑ የሚያስቡ ሰዎች ከነ እኩይ ሀሳባቸው ጥቃታቸውን የምንከላከልና ኢትዮጵያን የምናስቀጥል እንጂ በተፈጠረብን ትንኮሳ በከፈልነው አሳዛኝና አስከፊ መስዋዕትነት ሸብረክ የማንል መሆኑን ዳግም ጀግንነቱን እንዲያረጋግጥ ጥሪ ማስተላለፍ ፈልጋለሁ። ጀግናው የመከላከያ ሰራዊት ብዙ ጊዜ ፈታኝ ወቅቶችን ተባብረን መከፈል የሚገባውን መስዋዕትነት ከፍለን እንዳለፍን ሁሉ አሁንም በእኛ መስዋዕትነት የምትቀጥል ኢትዮጵያ እንጂ እኛን በማሸማቀቅ የምትበተን ኢትዮጵያን ቆመን ማየት የማይኖርብን መሆኑን አውቃችሁ ኮማንድ ኤንድ ኮንትሮል ሳይበጣጠስ ሳይሰማን ይሄ ጥቃት የተፈጸመው እኩይ ሀሳብ ካላቸው ግለሰቦች እንጂ ከየትኛውም ብሔር አለመሆኑን ተገንዝባችሁ በአንድ ልብ፣ በአንድ መንፈስ፣ በአንድ ኮማንድ ስር በመሆን እጅግ ባጠረ ጊዜ ይህንን ክፉ አደጋ በሀገራችን ሊፈጽሙ የፈለጉትን ኃይሎች ሙሉ በሙሉ በቁጥጥር ስር እንደምታውሉ ሙሉ እምነት አለኝ። ባህር ዳር ላይ ከአንድ ሰዓት በፊት በተሰራው ኦፕሬሽን አጠቃላይ ከተማውን ንጹህ ማድረግ ረገድ የመከላከያ ሰራዊትና የጦር አዛዦች ትልቅ ጀብድ ፈጽመዋል። እዚህ በኔ መስሪያ ቤትም ያለው ኮማንድ ፖስት በአዲስ አበባና አካባቢዋ በየትኛውም የኢትዮጵያ ስፍራ መሰል ተግባር እንዳይፈጸም በከፍተኛ ክትትልና አመራር እየሰጠን ሲሆን መላ የኢትዮጵያ ሕዝብ የታጠቀም ያልታጠቀም ጉዳዩ ተረጋግጦ መረጃ ማቅረብ እስክንችል ድረስ አካባቢውን እንዲጠብቅ ሰላሙን እንዲያረጋጋ ቃስ የሚያደርጉ ሰዎች ካሉ ለመንግስት መረጃ እንዲሰጥ ኢትዮጵያና ባንዲራዋ እንዲታደግ አንድነታችን እንዲታደግ በዚህ ፈታኝ ወቅት ከመንግስቱ ጎን ሆኖ እቺን ሀገር በማሻገር አዲስ ታሪክ እንዲሰራ ለመላ ኢትዮጵያ ሕዝብም ጥሪ ማስተላለፍ ፈልጋለሁ። ሁላችሁም እንደምታስታውሱት አምና ሰኔ 16 መሰል ሙከራ ተደርጎብናል፣ አልፈነዋል። ዘንድሮ ምንም እንኳን ጥቃቱ የሚሰማ ቢሆንም ኢትዮጵያውያን ጀግኖች ሁሌም ግንባራቸውን ለሀገራቸው እየሰጡ ሀገር አስቀጥለዋልና አሁንም የገጠመንን ፈተና ሸብረክ ሳንል በአንድ ልብ በአንድ መንፈስ ጠላቶቻችንን ያን የምናስቀጥል መሆኑን በእርግጠኝነት ለመላው ኢትዮጵያ ሕዝብ ማረጋገጥ እፈልጋለሁ። በእንደዚህ አይነት ፈታኝ ወቅት የበለጠ ምንጀግን፣ የበለጠ ምንተባበር፣ የበለጠ በአንድ ምንቆም እንጂ ምንፍረከረክ አለመሆናችንን አውቆ መላው ኢትዮጵያ ሕዝብ የሚጠበቅበትን እንዲያደርግ መንግስት
በፍጥነት ያገኛቸው መረጃዎች እያሳወቀ ጉዳዩን ባጠረ ጊዜ ለመቆጣጠር ጥረት የሚያደርግ መሆኑን በዚሁ አጋጣሚ እየገለጽኩ የተለያዩ መረጃዎች ከግራ ከቀኝ ሊለቀቁ ስለሚችሉ የተጣራ መረጃ በመንግስት ከሚለቀቅ ድረስ ባሉባልታ እና በበራሪ መረጃዎች ሳንወሰድ ሁሉም ባለበት ጸንቶ የሀገሩን ሰላም የሀገሩን አንድነት ማስጠበቅ እንዲችል ጥሪ ማስተላለፍ ፈልጋለሁ። የጎረቤት ሀገራት በዚህ ጊዜ በንጽጽር ታውካለች በሚል ሰፊ ድጋፍና ጥያቄ እያቀረባችሁ ላላችሁ ምስጋና እያቀረብን ኢትዮጵያውያን የገጠመን ችግር በውስጥ ትብብር መንፈስ ለመቋቋም ለመሻገር ሙሉ አቅም ያለን በመሆኑ ሁላችሁም ተረጋግታችሁ ባላችሁበት ማድረግ የሚገባችሁ እንድታደርጉ አስፈላጊ ድጋፍ ሲኖር ጥሪ የምናቀርብላችሁ መሆኑን በዚሁ አጋጣሚ መግለጽ እፈልጋለሁ። አመሰግናለሁ። ጀነራል አሳምነው ጽጌ አቀነባባሪነት የመፈንቅለ መንግስት ሙከራ ተደርጎ ሳይሳካ ከሽፏል። የአማራ ዲሞክራሲያዊ ፓርቲ አዴፓ ከመላው የክልላችን ህዝብ ጋር በመሆን የክልሉን ሰላምና መረጋጋት ለማረጋገጥ በሚሰራበት እንዲሁም የክልሉ ህዝብ ባለበት ወቅት ይህ ሴራና ጥቃት የድርጅታችን ብቻ ሳይሆን የመላው ህዝባችን ጥቃት ነው። የክልሉ የጸጥታ መዋቅር ሰሞኑን ባደረገው ግምገማ የክልሉ ህዝብ የህግ የበላይነት እንዲከበርና ደህንነቱ እንዲረጋገጥ ጥያቄ እያቀረበ መሆኑን እንዲሁም አመራሩ ይህንን በአግባቡ እንዳልመራው ድምዳሜ ላይ ደረሰ በመሆኑ የክልሉን ህዝብ መታደግ ሲገባ እንደዚህ አይነት አስነዋሪ ተግባር መፈጸሙ እጅግ የሚያሳዝንና የሚያሳፍር ነው። ምንም እንኳን ይህ የተቀነባበረ ሴራ ቢሞከርም ሙከራው የከሸፈ ከመሆኑም በላይ ሴረኞችን በቁጥጥር ስር ለማዋል የክልሉ የጸጥታ መዋቅር ከመከላከያ ሰራዊታችንና ከፌዴራል ፖሊስ ጋር በጋራ እየሰራ ነው። መላው የክልላችን ህዝብ ይህንን አሳፋሪና አሳዛኝ ድርጊት የፈጸሙትን አካላት በቁጥጥር ስር ለማዋል መንግስት እየሰራ መሆኑን በመገንዘብ ክልሉን ከጥፋት ለመታደግ መረባረብ በሚያስፈልግበት ወቅት ላይ እንገኛለን። ስለሆነ ዲሞክራሲያዊ ፓርቲ አዴፓ ሁኔታውን የመቆጣጠርና የማረጋጋት ስራ እየሰራ መሆኑን በመገንዘብ መላው ህዝባችንና ማንኛውም የታጠቀ ኃይል በተለመደው የሰከነና የተረጋጋ ሁኔታ አካባቢውን እንዲጠብቅ እና እንዲያረጋጋ እየጠየቅን በተከታታይ የሚሰጡ መረጃዎች እንድትከታተሉ ጥሪውን ያስተላልፋል። የአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ጽህፈት ቤት ሰኔ 15 2011 ዓ.ም ባህር ዳር። እንደምን አምሽታችኋል። ዜናውን የማሰማችሁ አዲሱ አበበ ነኝ። በአማራ ብሔራዊ ክልላዊ መንግስት የመፈንቅለ መንግስት ሙከራ መደረጉን የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን አስታወቁ። በክልሉ ዛሬ በተደራጀ ሁኔታ በመንግስት መዋቅር ላይ ጥቃት ለመሰንዘር መሞከሩን አቶ ንጉሱ አሁን ማምሻውን ለቪኦኤ በሰጡት መግለጫ አመልክተዋል። የፌዴራሉ መንግስት ኃይሎች የባህር ዳር ከተማንና አካባቢዋን ጨምሮ የክልሉን ደህንነት በቁጥጥር ስር መዋሉንም ገልጠዋል። አቶ ንጉሱ አክለውም በአድራጎቱ ውስጥ ተሳትፈዋል በሚባሉት ላይ እርምጃ ለመውሰድ ትዕዛዝ መሰጠቱን በቃለ ምልልሳቸው ገልጠዋል። ሆኖም በሰው ሕይወት ወይም አካል ላይ ስለደረሰ ጉዳት አስተያየት ከመስጠት ተቆጥበዋል። አቶ ንጉሱ ጥላሁን አሁን ስቱዲዮ ከመግባታችን ጥቂት ደቂቃ ቀደም ብሎ አግኝተናቸው ከባልደረባችን ሰሎሞን አባት ጋር ተከታዩን ቃለ ምልልስ አድርገዋል። አቶ ንጉሱ ጥላሁን በጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ፣ ጤና ይስጥልኝ። እንደምናመሹ። ጤና ይስጥልኝ። እንደምናመሻችሁ። ዛሬ ባህር ዳር ከተማ የተፈጠረው ምንድን ነው? ምን የሚያውቁት ነገር አለ? ዝርዝር ነገር ጆር ውስጥ ከገባ አሁን በቅርቡ ባገኘነው መረጃ ወደ ምሽት ላይ ማለት ነው በርዕሰ መስተዳድር ጽህፈት ቤት አመራሩ ባለበት የመፈንቅለ መንግስት ሙከራ ለማድረግ በተደራጀ ኃይል ሁኔታ የተንቀሳቀሰ ኃይል ነበር። ይህንን ሁኔታ ለመቆጣጠር የፌዴራል መንግስቱ የጸጥታ መዋቅር እንቅስቃሴ እንዲያደርግ ተደርጎ አሁን በባህር ዳር አካባቢ ያለው ሁኔታ ለማረጋጋትና ለመቆጣጠር ስራ እየተሰራ ነው። የተደራጀ ጥቃት ለማድረግ ነው እንቅስቃሴ የተደረገው። የተደራጀ እንቅስቃሴ ነው ካሉኝ አቶ ንጉሱ የሚታወቁ ኃይሎች አሉ ማለት ነው? በዚህ ቦታ ላይ ስብሰባ ላይ የነበሩ ሰዎች ናቸው ይህንን እርምጃ ለመውሰድ የተነሱት? አሁን እሱን በተመለከተ እና አካባቢውን ማረጋጋትን በተመለከተ ነው የትኩረት ስራ እየተሰራ ያለው። የመለየት ስራ እየተሰራ ነው። ሙከራ ያደረጉ ተጠርጣሪዎች እንዳያመልጡ ከተማውን
የመቆጣጠርና የህዝቡን የማረጋጋት ስራ ነው እየተሰራ ያለው። ዝርዝሩን በአጠቃላይ እነማን ናቸው፣ ምን ጉዳት አደረሱ፣ አላማቸው ምንድን ነበረ፣ ለምንስ ይህንን አደረጉ፣ ህብረተሰቡ ምን ይጠበቅበታል፣ የመሳሰሉትን መረጃዎች እንሰጣለን። በዚህ አጋጣሚ ግን የክልሉ ህዝብ፣ የጸጥታ መዋቅር፣ በገጠር በከተማ ያለው የሃይማኖት አባቶችና የሀገር ሽማግሌዎች በአጠቃላይ ክልሉን ወደ ላቀ ወደ ከፋ ትርምስና መተላለቅ እንዲያመራ አልሞ የተሰራ ስራ መሆኑን በመገንዘብ ከመንግስት ጎን እንዲቆሙና እያንዳንዱን አካባቢያቸውን በንቃት እንዲጠብቁ፣ በዚህ ሰዓት ያልተባበረ ህዝብ ራሱንም ሀገሩንም አያድንምና የአማራ ክልልም መላው ሀገራችን ህዝብም መፈንቅለ መንግስት ማድረግ ማለት አገርን ማፍረስ ነው። ህዝብን እና ወገንን መጉዳት ነው። ይሄንን ተገንዝቦ ህዝቡ በንቃት መረጃ እየተከታተለ በስሜት ማንኛውም ነገር ውስጥ ሳይገባ የጸጥታ መዋቅሩና ህዝቡ እጅና ጓንት ሆኖ እንዲሰራ በፌዴራል መንግስቱ ስም ጥሪ ማቅረብ እንፈልጋለን። ዝርዝሩን መረጃ በየጊዜው ለህብረተሰቡ ማንኛውንም ሚዲያ በመጠቀም እንሰጣለን። ለመሆኑ ከነማን ነው እንዲጠነቀቅ ህዝቡን የምትጠይቁት? አቶ ንጉሱ፣ የተደራጀ ነው ከተባለና ህዝቡ ራሱን እንዲጠብቅ ካላችሁ እነገሌ ናቸው ብላችሁ መናገር አትችሉም? እስካሁን ባለው ሁኔታ መስጠት የምንችለው መረጃ ይሄ ነው ሰለሞን። ዝርዝሩን በሚቀጥለው እንሰራችኋለን። ስለዚህ በህይወት በአካል በንብረት ላይ የደረሰ ጉዳት ይኑር አይኑርም አይታወቅም። በአሁኑ ጊዜ ሁሉንም ነገር በተመለከተ ዝርዝር መረጃ እንሰጣለን። አሁን የታቀደውን ሴራ የማክሸፍ ህዝብና አካባቢ አገር የማረጋጋት ስራ ነው እየተሰራ ያለው። ሌሎችን ጉዳዮችን በየጊዜው መረጃ ለህብረተሰቡ እንሰጣለን። ለአሁኑም ልሰጥ የምችለው ይህንን ነው ሰለሞን። የክልሉ ፕሬዚደንት በደህና ሁኔታ ላይ ነው ያሉት አሁን በአካልም ይሁን በህይወት? ሁሉንም ነገር በተመለከተ በዝርዝር መረጃ እንሰጣችኋለን። እርምጃ ሲሉ ለመሆኑ ምን አይነት እርምጃ እንዲወሰድ ነው ለፌዴራል ኃይሎች መመሪያ የተሰጠው? አቶ ንጉሱ፣ መፈንቅለ መንግስት ለማድረግ የሞከረ ኃይል ይህንን ከማድረግ የሚቆጥብ ሌላ መንግስታዊ ኃይል ያለ በመሆኑ ይህንን መቆጣጠር ስራ ነው። ፌዴራል ኃይሎች እዛ እንዴት ሊገኙ ቻሉ? ይቅርታ አቶ ሰለሞን፣ በዚህ ጉዳይ ላይ አሁን በአስቸኳይ ሁኔታ ላይ ያለን በመሆኑ በዝርዝር ወይ ከሰዓታት በኋላ ወይ ከደቂቃዎች በኋላ እሰጥሃለሁ። ይሄኛውን መረጃ ይዘን ሌሎች መረጃዎች እያሰባሰብን ስለሆነ ሌሎች መረጃዎችን በተከታታይ እንሰጣለን። ተጨማሪ መረጃዎች። እግዚአብሔር ይስጥልኝ። አመሰግናለሁ አቶ ንጉሱ። አመሰግናለሁ ሰለሞን፣ እናመሰግናለሁ። አድማጮች፣ ይህን ዜና እየተከታተልን ነው። ስርጭታችን ከማብቃቱ በፊት ከስቱዲዮ ከመውጣታችን በፊት አዲስ መረጃ ካገኘን አቶ ንጉሱም በገቡት ቃል መሰረት በደቂቃዎች አዲስ ነገር አግኝተው ከሰጡን እናቀርባለን።